ሰላም አሚና ክችን ነኝ። ዛሬ በጣም አሪፍ የፊት ክሬም ነው የማዘጋጀው። እንግዲህ አብራችሁኝ ከኔ ጋር አሁኑ በደንብ ተከታተሉ፣ እስከ መጨረሻ አዳምጡ ማለት ነው። አንድ ቲማቲም ፈቅፍቄ እንደዚህ አድርጌዋለሁ ማለት ነው። ፈቅፍቃችሁ ወይንም ፈጭታችሁ ውሃ ክፍሉን ነው የሚያስፈልገን ዛሬ የምሰራበት ክሬም። አንድ ቲማቲም የተጠቀምኩት ክሬም ለመስራት ማለት ነው። እንደዚህ በደንብ ከፈቀፈቃችሁት ወይ ከፈጫችሁት በኋላ እናንተ እንዳይመቻችሁ በማጣሪያ አድርጋችሁ አጥሉት። ነው ውሃውን የፈለኩት ይሁን የሚያምር ሆኖልኛል። ከዛም ባዶ እቃ ደግሞ አዘጋጃለሁ። በነገራችን ላይ ለፊታችን የምንጠቀምበት ነገር ንጹህ መሆን አለበት። የምግብ አይሆንም፣ ምግብ እንሰራበት እቃ አይሆንም። ለዩት እሺ። ለፊታችን የሚሆን እቃ ፊታችን ጥንቃቄ ስለሚያስፈልገው። ከዛም በቃ ከለገለበትኩት በኋላ የበቆሎ ዱቄት ያስፈልገናል ማለት ነው። በቆሎ ዱቄት ደግሞ እሳት ላይ ከማረጋችን በፊት በደንብ ማዋሃድ አለብን። እሺ በደንብ መቀላቀል አለብን። ለምን እሳት ላይ ወዳው ካረጋችሁት ይጓጉላል፣ አይፍታታላችሁም። እንደዚህ በደንብ አድርጋችሁ ቀላቅሉት። እሺ እሳት ላይ ከማረጋችሁ በፊት በጣም ትለወጡበታላችሁ፣ ለውጥ ታገኙበታላችሁ። ይሄ ክሬም ተጠቀሙት። በተለይ አሁን ሙቀት ፀሐይ አይደለ? ፀሐይ ላይ የምትውሉ እህቶቼ፣ ምግብ የምትሰሩ እህቶቼ ራሳችሁን እንደዚህ ተንከባከቡ። ሙቀት ስለሆነ እኔ የሙቀትም የብርድም ነው የምሰራውና አሁን ሙቀት ነው የምጠቀመው። ክሬም እንግዲህ ይሄ ነው ማለት ነው። እኔ እሳት ላይ ከጣዳችሁት በኋላ ቶሎ ቶሎ አማሱት። ከ10 ደቂቃ በኋላ አጥፉት። አሁን ያው አጥፍቼዋለሁ ማለት ነው። ትንሽ ይቀዝቅዝልኝ። የሚያምር ከለር ነው የሆነው። ከቀዘቀዘ በኋላ ባዶ እቃ አዘጋጅና ወደ እቃው ገለብጠዋለሁ ማለት ነው። በጣም የምትወዱት ክሬም ነው። በደንብ ተከታተሉ። ላይክ ማድረጉን አትርሱ። ሼር አድርጉልኝ ማለት ነው። እንበረታታ። ቤተሰብ ያልሆናችሁም ቤተሰብ ሁኒ፣ ሰብስክራይብ አድርጉ ማለት ነው። እርስ በርስ እንበረታታ። አበረታቱኝ። ለምታመሰግኑኝም ከጎኔ ለሆናችሁ አመሰግናለሁ ማለት ነው። አሁን በርዶ ቀዝቅዞ ወደ ሌላ እቃ አድርጌዋለሁ። እንዴት እንደሚያምር እዩት። እንግዲህ ከለሩን በጣም የሚያምር ክሬም ነው ማለት ነው። ከዛን የህፃናት ቤቢ ኦይል እናዘጋጃለን። ይሄ ከሌላችሁ ደግሞ ዘይቱን ወይ ደግሞ ግሪሲሊ፣ እሺ ከሶስቱም ይሆናል። የአንዱን ያላችሁ ወይ ግሪሲሊ ወይ ዘይቱን ወይ ደግሞ ቤቢ የህፃን ኦይል ካላችሁ ከሶስቱ አንዱ አድርጉበት ማለት ነው። ሁሉም ሊኖራችሁ አይችልም። እኔ ግን ያው ስለምሰራ ለራሴ ሁሉም ነገር አለኝ። ከዛን የሬት ጄል ታረጋላችሁ ማለት ነው። አንድ ማንኪያ ነው የተጠቀምኩት። ፍሬሹ ካላችሁ ፍሬሹ፣ ከሌላችሁ ደግሞ እንደዚህ ከፋርማሲ ገዝታችሁ ዘይት ትጨምራላችሁ። አንድ ማንኪያ ትጨምራላችሁ ማለት ነው። ከዛም ቫይታሚን ኢ አንድ እጠቀማለሁ ወይም ሁለት ወይ አንድ። እኔ ግን አንድ ተጠቀምኩኝ ማለት ነው። ሁለትን ብታደርጉት እንዲቆይ የበለጠ ሁለትን ብታደርጉት እንዲቆይ ያደርግልናል፣ ፍሪጅ ስለምናስቀምጠው ማለት ነው። እኔ አንድ ነው የተጠቀምኩት ብዙ ስላልሰራው ለፊቴና ለአንገቴ ለእጄ ነው። አላሳድርም፣ ግን ማሳደር ሳምንት ማቆየት ከፈለጋችሁ ቫይታሚን ኢ ሁለት አድርጉበት። እሺ ፈሳሹን ካላችሁ እኔም እንዳደረኩት ደግሞ በጋስቡ ካላችሁ እንደዚህ አድርጉና ጨምሩበት። ይሄ እንዲቆይ ያደርግልናል ማለት ነው። ይኸው የሚያምር ከለር ሆነዋል፣ ደስ የሚል ማለት ነው። ሽታው ራሱ እንዴት ደስ እንደሚል። ከዛን ባዶ እቃ ይኸው እዚህ ላይ ገለብጠዋለሁ። ይሄ የምጠቀምበት እቃ ነው ማለት ነው። እንደዚህ አይነት እቃ ካላችሁ የተመረጠ ነው፣ የተሻለ ነው። እቃ ውስጥ ክድን አድርጋችሁት ፍሪጅን ማድረግ ትችላላችሁ ማለት ነው። እኔ እንደዚህ አሁን ቀላቅየው የሚበቃኝ ያክል ለዛሬ እንደዚህ አድርጌያለሁ ማለት ነው። በጣም ነው የሚያምረው፣ ደስ የሚለው ከለሩ ራሱ። የቲማቲም ክሬም እንግዲህ ይሄንን ያዘጋጀሁት ማለት ነው። ፊት ያለሰልሳል፣ ያጠራላችኋል፣ ጥቋቁር ነገር በጣም 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 በዚህ ሙቀት በተለይ ይሄንን ተጠቀሙት። ከዛን 15 ደቂቃ አክል ፊታችሁ ላይ ትሰውታላችሁ ማለት ነው። እስቲ ወደ አቀባቡ ደግሞ እንሄድ ማለት ነው። በጣም ደስ የሚል ክሬም ነው። በትዕግስት እዩት እሺ። በትዕግስት ካያችሁ ምን ተደረገ ብላችሁ ከተከታተላችሁ ለውጥ ታያላችሁ። አትሰንፉ፣ አይሰልቻችሁ። ቀለል ያለ ክሬም ነው። እንግዲህ እንደዚህ እቃ ውስጥ አድርጌው ይኸው ከለሩ እንዲሆንልኛል ማለት ነው። ከአንድ ሰዓት በኋላ ቀዝቀዝ ብሎ አንድ ሰዓት አቆይቼው የሚያምር ሆኖልኛል ማለት ነው። ያው ስራም ላይ ነኝ፣ ስራ ቦታ ሆኜ ነው እንግዲህ ያሴ እንደዚህ ልጠብቀው። ምክንያት አያስፈልግም፣ ራሳችሁን ለመጠበቅ ማለት ነው። እሺ ማንም ቦታ ሆናችሁ ራሳችሁን ጠብቁ። ሴቶች ለራሳችሁ ጊዜ ስጡ፣ ለራሳችሁ ቆም ብላችሁ አስቡ። ምንም ፊታችሁ ንጹህ ቢሆን ምንም እንክብካቤ ያስፈልገዋል። ይሄን ወቁ እሺ። አትስነፉ። ጊዜያችሁን ባልሆነ ነገር ከምታበላሹ እስቲ በሚበላ በሚጠጣ እንደዚህ ራሳችሁን ጠብቁ። በቤት ውስጥ የሚሰራ ከኬሚካል ነፃ የሆነ በውድ ከውጭ ከምትገዙ እንደዚህ በቤት ውስጥ ሰርታችሁ በተጠቀሙ ለውጥ ታያላችሁ። እኔ ያው ሁሌም እንዲህ ነው የምሰራው ማለት ነው። ብዙ ለውጥ አግኝቼበታለሁ። ፊቴን ታጥቤው ነው እንግዲህ የተቀባሁት። ፊታችሁን ክሬምም ሆነ ማስክ ስትቀቡ ሁሌም ነው የምለው ንጹህ መሆን አለበት። እሺ ቀስ እያራችሁ መሳጅ አድርጉት። እሺ በጣም አሪፍ ነው።
ለ15 ደቂቃ ተቀብታችሁ መሳጅ። በጣም ነው ለውጡን የምታዩት። እጃችሁን፣ ፊታችሁን፣ አንገታችሁን ተቀቡት። አሁን ተቀብቼዋለሁ ማለት ነው። 15 ደቂቃ ፊቴ ላይ ተዋለኝ። 15 ደቂቃ ፊቴ ላይ ከተውኩት በኋላ ድጋሚ መሳጅ አድርገውና ከመታጠባችሁ በፊት ማለት ነው ከመታጠባችሁ በፊት ገና ሳትታጠቡት መሳጅ ስታደርጉት እንዴት ቆሻሻውን ይዞላችሁ እንደሚወጣ የእጃችሁን የፊታችሁን የዛኔ እውነት ታመሰግኑኛላችሁ። እውነት ነው የምለው። እሺ ተጠቀሙ፣ ሼር አድርጉ ለጓደኞቻችሁ። ለአንድ ሰው እንኳን ይጠቅማል። የምንሰራውን ነገር ያው ለሰው ማካፈል ትልቅ ነገር ነውና ለአንድ ሰው ሊጠቅም ይችላል። እውነቴን ነው የምለውና በጣም ስለወደድኩት ስለምታመሰግኑኝ እንደምታመሰግኑኝም በጣም 100% እርግጠኛ ነኝ። ለውጥም እያየሁበት ነው። እኔ እሰራለሁ፣ እጠቀማለሁ። አልሐምዱሊላህ በጣም ለውጥ ስላየሁኝ ነው። እንደዚህ እንግዲህ ልትታጠቡ ስትሉ መሳጅ ማድረግ አለባችሁ ድጋሚ። እሺ ከ15 ደቂቃ በኋላ ተቀብታችሁ ደግሞ ስራም ራሱ መስራት ትችላላችሁ፣ አያስታውቅም። እሺ ማታም ስራ ከጨረሳችሁ በኋላ መቀባት ትችላላችሁ። እኔ አሁን ስራ እየሰራሁ ተቀብቼ ስራ እሰራለሁ። ከዛ ከ15 ደቂቃ በኋላ እታጠበዋለሁ ማለት ነው። አሁን ይኸው መሳጅ አድርጌዋለሁኝ። እንግዲህ አያስታውቅም ራሱ ምንም እንትን አይልም። እሺ የሚመቻችሁ ከሆነ እየሰራችሁ፣ ማይመቻችሁ ከሆነ ደግሞ ስራ ስትጨርሱ ማታ ተጠቀሙና ከዛን ታጥባችሁ ተኙ። ከፈለጋችሁ ተቀብታችሁ እደሩ ይሆናል። ምንም ችግር የለው። እሺ በጣም አሪፍ ስለሆነ ነው። መተኛትም ታጥባችሁ ትችላላችሁ፣ ተቀብታችሁ መተኛት ትችላላችሁ። እኔ ሁለቱንም ነው የማደርገው እና ይሄን ይመስሉልኛል። አሁን ይኸው ታጥቤዋለሁ ማለት ነው። እንዴት እንደሚያምር እንዴት ልስልስ እንዳለ ከምር ነው የምላችሁ። እንዴት እንደሚያበራ ፊቴ እጄ ራሱ ይሄንን እንግዲህ በሳምንት 3 ይጠቀማሉ ማለት ነው። በሳምንት 3 ተጠቀሙት። ታመሰግኑኛላችሁ፣ ትወዱታላችሁ። ከምር ነው የምላችሁና በጣም የወደድኩት የቲማቲም ክሬም ነው ማለት ነው። ለጥቋቁር፣ ለሽፍታ፣ ፀሐይ ላይ በተለይ አሁን ፀሐይ ለሚነካችሁ በጣም ይጠቅማችኋል። እንደዚህ ከርናችሁ ደግሞ ፍሪጅ ማስቀመጥ ትችላላችሁ። እኔ ለአንድ ቀን የሰራሁት ፊቴን፣ እጄን፣ አንገቴን እቀባዋለሁ ማለት ነው። ጠቅሞኛል። በሌላ ደግሞ ተመልሼ እመጣለሁ ማለት ነው። ከምር እኔ በጣም ነው የወደድኩት፣ በጣም ነው የተመቸኝ። ለቀረጻ ደግሞ እንግዲህ ያው አይመችም፣ ወጣ ገባ እያልኩ ነው ራሱ እንትን እያልኩ ያለሁት በመሀልም እየተጠራው ነውና ይቅርታ። ሁሌም ያው ቀረጻ አይመችም፣ ቪዲዮ ሲሰራ መታቁት ታውቃላችሁ። ይቅርታ። ላይክ አድርጉ፣ ሰብስክራይብ